ራሳችሁን ለውጡና ከዛ ለሌሎች ትተርፋላችሁ። ያልሆናችሁ ኮንትራታችሁን ያልጨረሳችሁ ገና እየሰራችሁ ያላችሁ አዳዲሶች እንን ሐሳቤን ሰምታችሁ እስከ መጨረሻው ሰምታችሁ በተግባር እንድታውሉ በፍቅር እጠይቃችኋለሁ። ሰላም እንዴት ናችሁ? ውድ ያገሬ ልጆች ብሩክቲ ነኝ። ይሄ የቡሪ ዩቲዩብ ቻናል ነው። ዩቲዩብን ሰብስክራይብ ያደረጋችሁ ሰፖርት እንድታደርጉኝ በአክብሮት እየጋበዝኳችሁ ለዛሬ ይዤላችሁ የመጣሁት ቪዲዮ አረብ ሀገር ላይ ከ2 ዓመት በታች የሆናችሁ ማለት ነው፣ ከዛ በላይ ያልሆናችሁ እባካችሁ ይሄንን ቪዲዮ በደንብ አዳምጡት፣ ይጠቅማችኋል ብዬ አስባለሁ። እስከ መጨረሻው ስሙት እያልኩኝ ከ2 ዓመት በላይ ስትሆኑ የምትጸጸቱበትን ነገር እስከዛ ግን ማድረግ የሌለባችሁን ነገር ካሁኑ ማወቅ ያለባችሁን ነገር ዛሬ እነግራችኋለሁ። እሱም ምንድነው? ገና ወደ አረብ ሀገር እንደመጣን የምናስበው በጣም ቤተሰቦቻችንን እንደምንናፍቅ እንደምንወዳቸው በናፍቆት ስላለን በቃ ምንም ነገር እናደርጋለን። ምንም አይታየንም አይሰማንም። ነገር ግን ከአረብ ሀገር ላይ ከ5 ዓመት በላይ ሲሆነን በጣም ብዙ ነገሮች ይታዩናል። ስለዚህ አብዛኞቻቸው ከ2 ዓመት ከ3 ዓመት በላይ የሆኑ አረብ ሀገር ላይ ያሉ ሴቶች የምትጸጸቱበትን ነገር ነገ እናንተ እንዳትጸጸቱበት እነግራችኋለሁ። እናንተም ደግሞ ሰምታችሁ በመተግበር እንድታመልጡ ከእንደዚህ አይነት ነገሮች እንድታመልጡ አሳስባችኋለሁ። እስከ መጨረሻው ቪዲዮን ስሙ። በጣም አመሰግናለሁ። ዩቲዩብን ሰብስክራይብ እያደረጋችሁ እንድታበረታቱኝ እንዲሁም ደግሞ ሐሳብና አስተያየት ካላችሁ ኮሜንት ላይ በመጻፍ ሰፖርት እንድታደርጉኝ በአክብሮት እጋብዛችኋለሁ። ሼርም አድርጉልኝ እባካችሁ። አመሰግናለሁ። ይሄንን ሐሳቤን ሰምታችሁ እስከ መጨረሻው ሰምታችሁ በተግባር እንድታውሉ በፍቅር እጠይቃችኋለሁ። ካልሆነ የዛሬ 5 ዓመትና ከዛ በላይ ላይ ትጸጸታላችሁ። በእውነት እላችኋለሁ። ያችን ልጅ በሰማዋትና ያለችኝን ነገር በተግባር ባዋልኩ ዛሬ እዚህ አልገኝም ነበር ብላችሁ ከምትጸጸቱ ተግባራዊ አድርጋችሁ ኑሩ እላችኋለሁ። ተለወጡ። በቃ እድሜ፣ ጤና፣ ሁሉ ነገር ይገባናል። አረብ ሀገር ያለን ሴቶች ሁሉም ነገር ይገባናል ማለት ነው። መለወጥ ይገባናል። መጀመሪያ እንደመጣን ለሌሎች ሳይሆን ለራሳችን መለወጥ አለብን። ለራሳችን በሁለት እግር መቆም አለብን። ቤተሰቦቻችን የምንወዳቸው ሰዎች የሚወዱን ጤነኞች ስለሆንን ስላለን በቃ አቅም ስላለን ጉልበት ስላለን ስለምንሰራ ነው እንጂ ማንም ሰው በዚህ ዓለም ላይ ከፈጣሪ በታች ሸክም ሆነንበት ማንም አይወደንም። አይገርማችሁም? ማንም ማለት ነው። ስለዚህ ሁሉም ሰው የሚወደን እኛ ራሳችንን ችለን ጤነኛ ሆነን ስለምንሰራ ጎበዞች ስለሆነን ብርቶች ስለሆነን ገንዘብ ስለምናገኝ ስለምንለወጥ ነው። ስለዚህ ፈጣሪ ብቻ ነው የተጣለውን የሚወደው የሚያነሳው። ስለዚህ የሰው ልጅ ነገ ስታጡ ሊገፋችሁ ይችላል። በሰው ልጆች ላይ አትተማመኑ። በራሳችሁ 2 እግር ቁሙ። በመጀመሪያ በፈጣሪ ጽኑ፣ በፈጣሪ ተደገፉ። ሲቀጥል ደግሞ በራሳችሁ 2 እግር ቁሙ። በቃ ማንንም ሰው ማመንና ማንም ሰው ላይ መደገፍ የለባችሁም። ራሳችሁን ለውጡና ከዛ ለሌሎች ትተርፋላችሁ ልላችሁ ወዳለው። ይሄን ሐሳቤን ከወደዳችሁ ኮሜንት ጻፉ። ከናንተም ያላችሁ ሐሳብ ካለ ኮሜንት ላይ ጻፉልኝ፣ አነባለሁ። ይሄንን ቪዲዮ ሼር በማድረግ ለብዙ ለእንደዚህ አይነት ኢቶቼ እንድታደርሱልኝ በጌታ ፍቅር እጠይቃችኋለሁ። ሌላው ደግሞ ቪዲዮዬ ከተመቻችሁ ላይክ በማድረግ ሼር እያደረጋችሁ አበረታቱኝ። እንዲሁም ደግሞ ሁሉ ጊዜ እንደዚህ አይነት ሐሳቦችን ስለቅ ወደ እናንተ ቶሎ እንዲደርስላችሁ የደውል ምልክቷን በመጫን ቤተሰብ መሆኑን እንዳትረሱ። አመሰግናለሁ። በያላችሁበት በዓለም ዙሪያ የጌታ ሰላምና ጸጋ ይብዛላችሁ።